በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ቪዲዮዎቹ ላይ እንደዚህ እየቆራረጥን ሪያክት እናደርግባቸዋለን። ኮፕሊንግ ሼር ዴት እያደረጋችሁ ይህን መልእክት አስተላልፉልኝ። እንግዲህ ገና ሲጀምር ምንድን ነው ያለው? ዮኒ ብዙዎች ኢትዮጵያ ውስጥ ያመነ የተጠመቀ ይድናል ይላሉ፣ ምናምናችሁን የተጠመቃችሁት የሚል ሀሳብ ነው የቀረው እና ወንድማችን አኬ እኛና ዮኒ እንዲሁም ሌሎች ወንጌል አማኞች ያመነ የተጠመቀ ይድናል የሚል መጽሐፍ ቅዱስ ውስጥ ጥቅስ እንዳለ አናቅም አሉ። አንበሱ ውስጥ እኛ አይደለንም ያልነው፣ መጽሐፍ ቅዱስ ውስጥ ነው ያለው። ማርቆስ 16:16 ይላል። የተጠየቀው ጥያቄ ቀጥታ እናንተ ያመነ የተጠመቀ ይድናል ትላላችሁ መጽሐፉ ይላል። አዎ፣ ግን እሱ ብቻ አይደለም የሚለው። ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ጥቅሱ ግን ተገልብጦ ያላመነና ያልተጠመቀ ይፈረድበታል አይልም። ስለዚህ መጽሐፍ ቅዱሳዊ አይደለም በጥምቀት ልጅነት ይገኛል የሚለው ሐሳብ ማለት ነው። ስለዚህ ክፍሉ እየተናገረ ያለው በጥምቀት ልጅነት ይገኛል እያለን አይደለም። ምክንያቱም ያልተጠመቀ ስለማይፈረድበት መጽሐፉ እንደሚል የሚፈረድበት ያላመነ ስለሆነ። እንቀጥል። ምናምን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምናምን ነበር የተጠመቅከው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ። እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋ አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቅከው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? እቺ ደግሞ የሆነ ትምህርት በተነሳ ቁጥር አንድ የሚሏት ነገር አለች። 5 ዓመት ቆይቶ ይቅርታ ይጠይቃል። 5 ዓመት ቆይቶ ምናምን እቺ ታቋታላችሁ እቺ ፖለቲካ። እና በመሰረቱ ኢየሱስ ክርስቶስ ከማርያም ስጋ አልነሳም የሚለው ትምህርት ይህ መጽሐፍ ቅዱሳዊና ትክክል ያልሆነ ትምህርት ቢሆንም ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ብቻ እንጂ ፍጹም ሰው አይደለም ማለት አይደለም። ለምሳሌ አዳም ከማንም ስጋ አልነሳም፣ ከማንም ስጋና ደም አልተካፈለም። ነገር ግን አዳም ሰው ነው። ኢየሱስ ደግሜ እላለሁ ኢየሱስ ከማርያም ስጋ አልነሳም ማለት የስተት ትምህርት ቢሆንም ነገር ግን ኢየሱስ ፍጹም ሰው አይደለም ማለት አይደለም። ተከታዮቼ ላሞኛችሁ ተሞኙልኝ ማለት ካልሆነ በቀረ ነገር ግን ዮኒ ኢየሱስ ክርስቶስ አምላክ ብቻ እንጂ ሰው አይደለም ብሎ ያስተማረው ትምህርት ካለ አሁንም በመረጃ ማቅረብ። ኢየሱስ ክርስቶስ ከማርያም ስጋ አልነሳም ማለት ግን ኢየሱስ ሰው የሆነበት መንገድ ይለያል ለማለት እንደዚህ አይነት ሰዎች የሚገልጹት ሐሳብ ነው። እሱ ደግሞ ስህተት ነበረ፣ ታርሟል። እናንተ እንደምትሉት ዮኒ ይሄ ንግግሩ ያረመው ከ5 ዓመት በኋላ አይደለም፣ ወዲያውኑ ይሄ ንግግሩ አርሞታል። ምክንያቱም እንደ ብዙ ትውልዱን ወደ ሲኦል ከሚነዱ እንደ ኦርቶዶክስ አስተማሪዎች የፈለገ የስተት ትምህርት ቢያስተምሩ አሻፈረኝ የማይልና የማያፋፍር ሰው። ለዚህም ነው ፖርፎሪኮን በተሰኘው በዮሐንስ ወንጌል በምዕራፍ 1 ላይ በተጻፈው ፖርፎሪኮን መጽሐፍ 2010 ነው የተጻፈው። አስቡት፣ ከ121 ገጽ ጀምሮ ይህንን ሐሳቡ ኢየሱስ ክርስቶስ ሰው እንደሆነ ስጋ እንደሆነ በደንብ ይህን ሐሳቡን አብራርቶታል። ማንበብ ትችላላችሁ። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። አስቅኝ ነው እንግዲህ ለህፃናት ጥምቀት የሚሰጠው ማስረጃ ግዝረት በጥምቀት ተተክቷል የሚል ነው። ይሄ ደግሞ ሐዋርያቱም አያውቁትም፣ መጽሐፍ ቅዱሱም አያውቀውም። ጥምቀት ግርዘትን ተክቷል የሚል መጽሐፍ ቅዱሳዊ ትምህርት የለም። እሺ እንደው ተተክቷል እንበልና በብሉይ ኪዳን ለምሳሌ ሴቶቹ አይገረዙም ነበር። ስለዚህ በአዲስ ኪዳን ሴቶቹ ጥምቀት አይመለከታቸውም ማለት ነው? አይደለም። ወንድማችን አኬ ዮናታን አክሊሉ ለ5 ዓመት አጭበርብሯቸዋል። ለ5 ዓመት በስተት ውስጥ ነበረ። አሁን ስትመለስ ተጠምቀሃል ወይ የሚል ቅድም እንዳልኩት ላሞኛቸው ተሞኙልኝ አይነት ንግግር ሲናገር ሰምታችሁታል።
በኦርቶዶክስ ቤተክርስቲያን በድጋሚ ላለው ትውልዱን ወደ ሲኦል፣ ወደ እሳት፣ ወደ ጥፋት የሚያፈጥኑ ብዙ አይነት ትምህርቶች እየተነሱ ተው የሚል የለም፣ ይቅርታ አጥፍቻለሁም የሚል የለም። ምክንያቱም ከትምህርታቸውና ትምህርታቸውን ተከትሎ ትውልዱን ወደ ሲኦል ከሚገባው ከዛ ይልቅ ለክብራቸው ስለሚጨነቁ። ዮኒ ግን እግዚአብሔር ይባርከው በስተት ለተናገረው ንግግሩ ወዲያውኑ ትምህርቱን አርሟል፣ አቋሙንም በመጽሐፍ ገልጧል። እናንተ የምታውቁት የቪዲዮ ብቻ ስለሆነ ለምሳሌ በኦርቶዶክስ ቤተክርስቲያን ከሰማናቸው በጣም አጋንንታዊ ከሆኑ ትምህርቶች መካከል ስሙት። ማርያምን ካላወቁ መሰረቱ ተናግቷል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸር። እንግዲህ ቄሱን ሰምታችኋቸዋል። ማርያም ከሌለች ስላሴ የለም። ማርያምን የስላሴ ምንጭ አድርገው ገልጸዋል፣ አስተምረዋል። ትውልዱ ይሄ ትምህርት እየሰማ ወደ ሲኦል እየሄደ ነው። ምክንያቱም ነገረ ስላሴን፣ ነገረ ክርስቶስን፣ ትምህርተ እግዚአብሔርን፣ ትምህርተ መንፈስ ቅዱስንና ነገረ ድነትን ሁሉ የሚያፋልሰውን ትምህርት ሰምታችሁታል። ይሄ ሰውዬ ይቅርታ ከጠየቁ አንተ እንዳልከው ሲመለሱ የልጅነት ጥምቀት ተጠምቀዋል። ይቅርታ ካልጠየቁ ደግሞ ትምህርቱ የቤተ ክርስቲያን ትምህርት ነው ማለት ነው። ይሄ ብቻ አይደለም። በቤተ ክርስቲያን ውስጥ ምዕመኑ ጆሮአቸውን ብቻ ሳይሆን ልባቸውን ሰጥተው የሚሰሟቸው ይሄ አባት የሚናገሩትን ምንፍቅና ሰምተን እንመለስ። እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበር ይላል። በዚህ አባት ትምህርት መሰረት ኢየሱስ እንደኛ ሰው አይደለም። ስለዚህ ትውልዱ ወደ ሲኦል እየሄደ ነው። ምክንያቱም ኢየሱስ ክርስቶስ በስጋና ደም እንደተካፈለ ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱሱ እያስተማረ፣ ይሄ አባት ግን ኢየሱስ ሰውነቱ እንደኛ ሰው አይደለም፣ በሰው የሚታዩ የሰው ተፈጥሮች እንኳን የማይታዩበት ልዩ ሰው ነበረ የሆነው። ይሄ ትምህርት ደግሞ መጽሐፍ ቅዱስ አያውቀውም። በሐዋርያው ቅዱስ ጳውሎስ ንግግር መሰረት ደግሞ የተረገመ ወንጌል ነው። በተረገመ ወንጌል ደግሞ አድማጩ ወደ ሲኦል እንጂ ወደ ገነት አይገባም። ቤተ ክርስቲያኒቱ በሾመቻቸው ሰባኪዎች ብቻ አይደለም ይህንን አጋንንታዊ ትምህርት የሚያስተምሩት። ትውልድን ያስተምሩልኛል፣ ትውልድ ያነብልኛል ብላ የቀረጸቻቸው መጽሐፎቿ እንኳን ከነገረ ክርስቶስ ጋር፣ ከነገረ ድነት ጋር፣ ከትምህርተ እግዚአብሔር ጋር፣ በአጠቃላይ ከመጽሐፍ ቅዱሱ ትምህርት ጋር የሚጋጩ አጋንንታዊና ጨለማዊ ትምህርቶች ናቸው። አንድ መጽሐፍ ላንብብላችሁ። በገድለ ዘራብሩክ ገጽ 101 ላይ እንደዚህ የሚል ቃል አለ። ቁጥር 4 ዳግመኛም እንዲህ አለው፣ በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነትን አግኝተው። ምን አልኩኝ? በስሙ ያልተጠመቁ ናቸው። በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ጥምቀት እንዲሆናቸው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ እንዲሆንላቸው በቃል ኪዳኑ ተማጽነው ለዓለም መድኃኒት ባደረገውና ቃል ኪዳን በሰጠው በወዳጁ ብፁዕ ቅዱስ አባታችን ዘራብሩክ ስም ከእግዚአብሔር ምሕረትን ለምነው ሳይጠመቁ ቢሞቱ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ቃል ኪዳን ተሰጠው። እንደዚህ አይነቱ የድነት መንገድ፣ እንደዚህ አይነቱ የጥምቀት መንገድ በመጽሐፍ ቅዱስ ውስጥ አለ። በአንድ ሰው እስትንፋስ ያልተጠመቁ አሕዛብ እስትንፋሱ ከጎኑና ከሰውነቱ እንደፈሰሰ ደም የሚቆጠርለት ይሄ አጋንንት የፈበረከው ትውልዱን ወደ ሲኦል የሚነዳ ትምህርት እንጂ የእውነት አይደለም።
በመጨረሻም የዮናታን ስህተት አንተን ትክክል አያደርግህም። የዮናታን ትክክል አንተን ስህተት አያደርግህም። የተጠየቅከው ጥያቄ በቀጥታ ከመጽሐፍ ቅዱስ ከመመለስ ይልቅ ዳርዳር ብዬ ላሞኛቸው አይነት እኛም እንደዚህ አይነት ሀሳቦች ማንሳት እንችላለን። ሳጠቃልል በመጽሐፍ ቅዱሳችን በገላትያ መጽሐፍ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችንም በክርስቶስ ኢየሱስ የእግዚአብሔር ልጆች ነን። በላባችን አይደለም፣ በጥምቀት አይደለም፣ በስራችን አይደለም፣ በእኛ ጥረት አይደለም። በእምነት ሁላችን የእግዚአብሔር ልጆች ሆነናል። ይሄ እውነተኛ ወንጌል ትውልድ የሚድንበት ወንጌል ነው። ጸጋና ሰላም ይብዛላችሁ። ሼር አድርጉልኝ።